አንዳንድ ጊዜ ህይወት በጣም የሚገርም ነው። የምር የምትፈልገውን ለማግኘት ስትል የማትፈልገውን ልትሰራ ትገደዳለህ። የምትፈልገውን ስትሰራ እና ወደፊት ህይወቴን ይቀይርልኛል ብለህ የምታልመው ነገር አንተ ባሰብከው ልክ ውጤት አያመጣልህም። ውጤት ካላመጣልህ ደግሞ ለጊዜው ሊቸግር ይችላል ማለት ነው። ስለዚህ በቃ የማትፈልገውን ስራ እንድትሰራ ያደርጋል። ስለዚህ በቃ አንዳንዴ የማትፈልገውን እንኳን እየሰራህም ቢሆን ነገር ግን ህይወትን የሚቀይርልን ደግሞ መርሳት የለብህም። ቢያንስ ጎን ለጎን ለማስኬድ መሞከር አለብህ እንጂ ጭራሽ በቃ መተው የለብህም። አሁን ያለውን የማትፈልገውን ነገር እየሰራ ነገር ግን ለጊዜው ውጤት እያመጣልህ ለጊዜው እንዳይቸግርህ እያደረገልህ ነገር ግን የወደፊት ህይወትን አይቀይርልህም። ለጊዜው ሊያበላህ ሊያጠጣ ቤት ኪራይ ሊከፍልልህ ይችላል አሁን የምታደርገው ነገር ግን የወደፊት ህይወትን ሊቀይርልህ አይችልም። ስለዚህ አሁን የምትሰራውን ለጊዜው ግዴታ ነውና ትሰራው ይሆናል። ባትፈልገውም ባትወደውም ትሰራው ይሆናል። ነገር ግን ያንን ህይወትን ይቀይርልኛል ብለህ የሆነ ጊዜ የጀመርከውን አላማህን ትልቁ ህልምህን በፍጹም ማቆም የለብህም በጭራሽ ማለት ነው። ምክንያቱም ቢያንስ ጎን ለጎን አስኪደው ቀን ላይ የማትፈልገውን እየሰራህ ብትውል እንኳን ማታ ላይ ለምትፈልገው ነገር 1 ሰዓት 30 ደቂቃ ስጠውና ለዛ ነገር ስራለት። ወደፊት ህይወቴን ይቀይርልኛል ለምትለው ነገር ስራ። በዚህ መንገድ ቢያንስ ጎን ለጎን አስኪደህ መጨረሻ ላይ እግዚአብሔር ያለቀን ያ የምትፈልገው አላማ አንድ ቀን ህይወቴን ይቀይርልኛል የምትለው ነገር ተሳክቶ ሙሉ ለሙሉ ጠቅልለህ ወደ የምትፈልገው ነገር ገብተህ ያ የምትፈልገውን ነገር በደስታ ልታከናውነው ትችላለህ ማለት ነው። ለጊዜው ግን ግዴታ ነው በቃ ማድረግ ካለብህ ታደርጋለህ። ባትፈልግም ብትፈልግም በቃ ህይወት ራሱ ያስገድዳል ማለት ነው። በቃ ማድረግ አትፈልግም ነገር ግን ህይወት ታስገድዳለች እንድታደርግ ማለት ነው። ስለዚህ በቃ ምንም አይደለም። ማንኛውም ሰው የሚያጋጥመው ነገር ስለሆነ የማትፈልገው ነገር ነው። ነገር ግን ለጊዜው ያበላህ ያጠጣህ ነው። በቃ የሆነ ነገር እየሸፈነልህ ነው። የሆነ ቀዳዳን እየሸፈነልህ ነው። ነገር ግን ህይወትን አይቀይረውም። አሁን የማትፈልገውን ነገር እየሰራህ ገንዘብ እያገኘህ ሊሆን ይችላል። ነገር ግን ዘላቂ ህይወትን አይቀይርልህም። ስለዚህ ይሄንን እየሰራህ ያኛውንም ማስኬድ አለብህ። ጎን ለጎን ሁለቱም በአንድ ማስኬድ አለብህ ማለት ነው። ከቻልክ ወደፊት ህይወቴን ይቀይርልኛል ለምትለው ነገር 67% ከመቶ ቦታ ስጠውና ለዛ ነገር ስራ። ግዴታ ደግሞ ከጎን ማንም ሰው ከሌለ የሚደግፍህ አንዳንድ ነገር የሚረዳ ሰው ከሌለ ደግሞ ግዴታ መስራት ያለብን ሰርተ መብላት አለብህ፣ መጠጣት አለብህ፣ ቤት ኪራይ መክፈል አለብህ። ስለዚህ ያንንም ትሰራለህ ግዴታ ነው። ነገር ግን ወደፊት ህይወቴን ይቀይረዋል ከራሴ አልፌ ሌላ ሰው ተርፋለሁ ብለህ የምታልመውን ህልምህን አስኪደው። በፍጹም እሱን አታቁም። ተስፋ ቆርጠህ ያለ አሁን የማትፈልገውን ነገር ለጊዜው ገንዘብ የሚያስገኝልን ነገር እየሰራህ እቀጥላለሁ ካል ህይወትን በዚሁ ለመቀጠል ወስነሃል ማለት ነው። ነገር ግን ይሄ ለጊዜው የማደርገው ነገር ነው፣ ህይወቴን እንደሆነ አይቀይረውም። ነገር ግን እኔ የምሰራው ዋናው አላማ ሐሳብ ያለው የወደፊት ህይወቴን የሚቀይርልኝ ነው። ከራሴ አልፌ የቤተሰቦችን ህይወት ይቀይርልኛል ብዬ ያሰብኩት ትልቁ ህልሜ ላይ ነው ሐሳቤና ትኩረት ያለው ብለህ ለዛ ነገር ቦታ ከሰጠው አትጠራጠር፣ የሆነ ቀን ህይወትን ይቀይረዋል። አንድ ቀን የምትፈልገው ነገር ተሳክቶ በኩራት ቀና የምትልበት ጊዜ ይመጣልና የምትፈልገው ነገር ለትልቁ ህልምህ ክፈል። ለጊዜው መስራት ያለብን እንድትሰራ ትችላለህ። እንደነገርኩ ትበላለህ፣ ትጠጣለህ፣ ሰው ነህ። ስለዚህ ለዛም ነገር መስራት ካለበት ስራ። ግን ትልቁ ህልምን አትተው። ለትልቁ ህልም ስራ፣ መከፈል ያለበትን ክፈል። ወጣቱንን የሚከፈለውን ካልከፈልን ማድረግ ያለብንን ካላደረግን ለትልቁ ህልማችን እንደማንኛውም ሰው እኮ በደሞዝ ልትኖር ትችላለህ የተቸጋገርክ። ነገር ግን እሱ አያስኬድም። አሁን ባለው ዘመን በእኛ ጊዜ እንዲህ አይነት ነገር በፍጹም ህይወታችንን አይቀይረውም። ስለዚህ ለዓላማችን እንኖር፣ ለትልቁ ህልማችን እንስራ የኔ መልእክት ነው። ይመቻቹ። ይሄን ቪዲዮ ሰብስክራይብ፣ ላይክ አድርጉት። ቀጣይ በላ ቪዲዮ እንገናኝ። ቻው።